ግልጽና ቀላል በሆነ መንገድ ስለ ትሬንድ ላይን ዛሬ እናወራለን። ይህንን በጣም አንደርስታንድ ማድረግ የትሬኒንግ ላይ ያላችሁን ነገር በደንብ ያሳድግላችኋል። በተለይም ደግሞ የማርኬት ስትራክቸርን በደንብ አንደርስታንድ ተደርጎ ያግዛችኋል። ከዛም በተጨማሪ ስለ ሰፕላይ ዲማንድ በደንብ የበለጠ ግንዛቤ እንዲኖራችሁ ያደርጋችኋል። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን እንሄዳለን። ትሬንድ ላይን ስንል ምን ማለታችን ነው አይደለ? እሱን በደንብ መረዳት ያስፈልጋል። ትሬንድ ላይን በመጠቀም ብቻ ሰዎች የተሻለ ኤግዚት የተሻለ ኢንትሪ እንዲኖራቸው ማድረግ ይችላሉ። ግን ብዙ ጊዜ ብዙ ትሬደሮች ይህንን ኢግኖር ሲያደርጉ ታያለሁ። በትክክል ከተጠቀምንበት ግን ብዙ ገንዘብ ሊያሰራን የሚችል ወይም ደግሞ የተሻለ ውጤታማ ሊያደርገን የሚችል አንድ አካል ነው። የትሬዲንግ ወይም የፕራይስ አክሽን አንዱ አካል ነው። ትሬንድ ላይን ስንል ምን ማለታችን? ያው በማርኬት ሁለት አቅጣጫ አለው አይደለ? ወይም ደግሞ ሶስት እንላለን ማርኬት ስትራክቸር ላይ። በትክክል ግን ሙቭ የሚያደርገው በሁለት ነው። ወይ አፕ ትሬንድ ነው ወይ ደግሞ ዳውን ትሬንድ ማርኬት ላይ አለ አይደለ? ስለዚህ አፕ ትሬንድ ማርኬት ላይ ሲሆን እንዴት ነው የምንጠቀመው የሚለውን ወይም ደግሞ እንዴት ነው ዳውን ትሬንድ ማርኬት ላይ እንዴት ነው የምንጠቀመው የሚለውን እስቲ አንዳንድ ነገሮችን አብረን እንይ። ስለዚህ እንዴት ነው ትሬንድ ላይን የምንስለው ቻርት ላይ የሚለውን ስንመለከት የመጀመሪያው አትሊስት ቢያንስ 2 እና 3 ነጥቦችን ወይም ደግሞ ካንድሎችን ማገናኘት መቻል አለብን። ሌላኛው ደግሞ ምንድነው መስመሮቹ ወይም ደግሞ መስመሩ ብዙ ጊዜ በዋጋው በተነካ ቁጥር ወይም ካንድሉ መጥቶ ያን ቦታ ታብ ባደረገ ቁጥር የበለጠ ማርኬቱ ጠንካራ ወይም ደግሞ አቅም እንዳለው ያሳያል ማለት ነው። ሌላው ደግሞ ምንድነው ስንስል አሁን ወይም ደግሞ ስናገናኝ በዊክ ወይም ደግሞ በቦዲ ሊሆን ይችላል ካንድልስቲኩ ማለት ነው። ስለዚህ በአጠቃላይ ምንድነው ትሬንድ ላይን ላይ ያለው ጥቅም አንደኛ ትሬንድ እንድንለይ ያደርገናል። ማርኬቱ አፕ ትሬንድ ነው ዳውን ትሬንድ ነው የሚለው የበለጠ ስለሚያግዘን፣ ሌላው ለኢንተሪ ያገለግለናል። ሶስተኛው ደግሞ ለምን ያገለግለናል? ብሬክአውት መፈጠሩን የምናይበት ወይም ደግሞ ማርኬት መቀየሩን የምናይበትም ሊሆን ይችላል። ኮንቲኒዩሽን መሆኑን የምናይበት ሊሆን ይችላል። ብዙ ጊዜ መሳሳት የሌለብን ነገሮች ሁለት ነጥቦችን አይተን ብቻ ትሬንድ ላይ መሳል የለብንም። በትክክል ማገናኘት መቻል አለብን ማለት ነው። ምናልባት እዚህ ጋር እንደምትመለከቱት ሮንግ የሆነ አሰማመር መስመር የለብንም ማለት ነው። ትሬንድ ላይ ብሬክአውት ብቻ አይተን ትሬድ መግባት ይሄም አንዱ ከምንሰራቸው ስህተቶች ነው። በፍጹም ትሬንድ ላይን ብሬክአውት ብቻ ስለፈጠረ መግባት የለብንም። እንዲሁም ደግሞ ሰፖርት እና ሬዚስታንስ ወይም ደግሞ ዲማንድ እና ሰፕላይ ከማርኬት ስትራክቸር ጋር ካላጣጣም ነው ስቲል ይሄም ጉዳት አለው። ይሄንን ብቻ አይተን መግባት የለብንም ማለት ነው። ስለዚህ ትሬንድ ላይን በደንብ ቀለል ባለ መንገድ ከተረዳ ነው በተለይ ለጀማሪ በጣም ተስማሚ የሆነና ማርኬትን ኮምፕሌክስ ባልሆነ ወይም ደግሞ በጣም ውስብስብ ባልሆነ መንገድ እንድንረዳ ከሚያግዙን ፕላትፎርም ከሚያግዙን ነገሮች አንዱ ነው ማለት ነው። ስለዚህ ይሄን በማድረግ የበለጠ በትሬንድ ላይን እንትን ማድረግ እንችላለን። ስለዚህ ይሄን እስኪ የበለጠ ደግሞ ግልጽ ለማድረግ ያክል ቻርት ላይ እንሂድና በደንብ እንይ። እዚህ ጋር እንደምንመለከተው ትሬዲንግ ቪው ላይ እንገባለን። ትሬዲንግ ቪው ላይ ከገባን በኋላ ትልሶቻችን እናዘጋጃለን። ስለዚህ ትሬንድ ላይን መስመራችን እናሰምራለን ማለት ነው። ሁልጊዜ ማርኬት አፕ ትሬንድ ከሆነ ከታች ነው የምናሰምረው፣ እንደገና ደግሞ ዳውን ትሬንድ ከሆነ ደግሞ ከላይ ነው የምናሰምረው ማለት ነው አይደለ? ስለዚህ ማስመራችን ብቻ በቂ አይደለም። ቅድም መጀመሪያ ላይ ስናወራበት እንደነበረው በትክክል ፖይንቶችን ማገናኘት መቻል አለብን አይደለ? ስለዚህ ለምሳሌ ዳውን ትሬንድ በሆነ ጊዜ ከላይ ሃይ መጨረሻ የሰራውን ዳውን ትሬንድ ከመቀየሩ በፊት የነበረውን ፖይንት እንይዝና እነሱን ጆይን እያደረግን ወይም ደግሞ ፖይንቶችን እያገናኘን እንሄዳለን። ብሬክአውት በፈጠረ ታይም ደግሞ ለማርኬት ብሬክ አረገ እንላለን ማለት ነው። ወደ አቅጣጫውን ቀየረ እንላለን። ዳውን ትሬንድ ከነበረ እንደዛ ነው። አፕ ትሬንድም ከነበረ ልክ እንደዚሁ ማለት ነው አይደል? ስለዚህ እዚህ ጋር ለምሳሌ እንደምንመለከተው ከዚች ጋር ተነስተን በትክክል ማስመር አለብን። ስናሰምር ያው ተነጋግረናል መጀመሪያ። ለምሳሌ ብንመለከት ምን አደረገ አይደል? ብሬክ አደረገ። ብሬክ ካደረገ በኋላ ብሬክ ያደረገውን መጥቶ ሪቴስት ሲያደርገው ተጨማሪ ነገሮችን በማየት ትሬዳችንን አክቲቬት ማድረግ እንችላለን። ለምሳሌ ይሄንን በምንመለከትበት ጊዜ ከዚህ በፊት እንዳወራ ነው ሰፖርት እና ሬዚስታንስ ሌቭሎችን እናወጣለን፣ ወይ ደግሞ ዲማንድ ሰፕላይ፣ ኦርደር ብሎ ብዙ ነገሮች ልናይ እንችላለን። ግን ስፔሲፊክ ስናደርገው ትሬንድ ላይን ይሄኛው ምንድነው ትሬንድ ላይኑን ብሬክ አረገው፣ በቦዲ ብሬክ አረገው በኋላ መጥቶ ሪቴስት ሲያደርገው ምን ማድረግ እንችላለን? ትሬዳችንን ልክ እንደዚህ አክቲቬት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር እንደምንመለከተው ትሬድ ላይኑን ብሬክ አረገው ወይም ደግሞ ሽፍት አምጥቷል። ስለዚህ ከኋላ እንሄድና ከኋላ ላይ የት ጋር ነው ሪጀክሽን ቦታ የነበረው የሚለውን እናይና ማርኬት እስከዛ ድረስ ሄዳ ብለን ወደምናስበው አቅጣጫ
ወይም ደግሞ ቦታ ድረስ ምን እናደርጋለን ማለት ነው ቲፒያችን እናስቀምጣለን። ኤስኤል ስናስቀምጥ ደግሞ ከታች ማርኬቱ ፌል የሚያደርገው የት ሲደርስ ነው የሚለውን በማየት እሱን እናስቀምጣለን ማለት ነው። ስለዚህ ሁልጊዜም እኔ ከዚህ በፊትም ቪዲዮዎችም አይታችኋቸዋል ብዬ አስባለሁ እና አንድ ነገር በቂ አይደለም። በእርግጥ ያው አንድ ነገር በቂ አይደለም ማለት ነው። ለምሳሌ አንድ ሰው ትሬንድ ላይንም ብቻ ላያደርግ ይችላል፣ ተጨማሪ ነገሮችን ላይ ይችላል፣ ወይ ደግሞ ሰፖርት ሬዚስታንስ ብቻ ላይጠቀም ይችላል፣ ወይ ዲማንድ ሰፕላይ ወይ ሌሎች ነገሮች ብቻ አብረን እየያዝን የምንሄዳቸው ነገሮች ወይም ቻርት ፓተር ካንድል ስቲክ ምናምን ሁሉም ያገለግላሉ። ስለሚያገለግሉ ነው የምናወራባቸውም ወይም ደግሞ የተቀመጡት እዚህ ጋር ማለት ነው። ስለዚህ ከነዛ ስፔሲፊክ ለኛ ሊጠቅሙ የሚችሉ ነገሮችን ለኛ ሊቀሉ የሚችሉ ነገሮችን ወርክአውት ሊያደርግልን የሚችል ባክ ቴስት አድርገ ነው ፎርዋርድ ቴስት አድርገ ነው ሊሰራልን የሚችለውን ነገር መጠቀም በጣም የተሻለ ይሆናል ማለት ነው። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? አይ በቃ አይሲቲ ምናምን ይላሉ፣ ኤስኤምሲ ነው፣ ፕራይስ አክሽን ፌል ነው፣ ሰፖርት ሬዚስታንስ አይሰራ ምናምን ይላሉ። እኔ እርግጠኛ ሆኜ መናገር እችላለሁ የማይሰራ ስትራቴጂ የለም። ሁሉም ስትራቴጂ ይሰራል። ፕሮፊቴብልም የሚሆነው በስትራቴጂ ብቻ ነው ብዬ አላስብም አይደለ? ምክንያቱም አንዱ በአይሲቲ በጣም ጎበዝ ሆኖ ፕሮፊት ሊሰራ ይችላል፣ አንዱ በፕራይስ አክሽን ሊሰራ ይችላል፣ አንዱ ደግሞ ዲማንድ ሰፕላይን ብቻ በመጠቀም ገንዘብ ሜክ ሊያደርግ ይችላል። ስለዚህ ከእናንተ ጋር የሚሄደው የሚቀላችሁን መጠቀም በጣም የተሻለ ያደርገዋል ማለት ነው። ሶ በእንደዚህ አይነት መንገድ ጠቅላላ ስናደርገው ትሬንድ ላይንን ስናሰምር በዚህ አይነት መንገድ አፕ ትሬንድ ከነበረ ማርኬቱ ከታች ነው የምናሰምረው። ስለዚህ ከታች እነዚህ በጣም ምንድነው ዊክ የሆኑ መስመሮች ወይም ደግሞ ካንድል ስቲኮችን እናገናኛለን። ዳውን ትሬንድ ደግሞ ከነበረ ከላይ እናሰምራለን ማለት ነው። ስናሰምር ልክ እንደዚህ ምን መሆን የለበትም ትክክለኛ ይሄ ምንድነው ካላሰምር መሃል ላይ የገባምና እንደዛ አይሆንም። በትክክል ምን መደረግ መቻል አለባቸው? መስመሮቹ መገናኘት መቻል አለባቸው። ወይም ደግሞ እናሰምረው ትሬንድ ላይን ወጥ መሆን መቻል አለበት ማለት። ለምሳሌ እዚህ ጋር የምትመለከቱት ይሄንን ስናሰምር ምንድነው ያደረኩት? ከታች አለ አይደል መጨረሻው ሎ አለ፣ ከዛ መሃል ላይ የሆነች ሌላ 100 ታብ አደረገ፣ ሶስተኛ ታብ አደረገ፣ ብሬክ አረኩኝ አለ። የተወሰነ ከሄደ በኋላ መልሶ ወደ ላይ ገብቷል። ግን ደግሞ ይሄንን ሃየር ታይም ፍሬም ላይ ደግሞ ሄደን ብናየው አሁን ይሄ 50 ሚኒት ላይ ነው ያለው አይደል? ሃየር ታይም ፍሬም ላይ ደግሞ ሄደን ብናየው ይሄ ማርኬት ሙሉ በሙሉ ወደ ላይ እንደሆነ የሚያሳየን ደግሞ ይኖራል። አሁን ዝም ብዬ ለማሳየት ያክል 50 ሚኒት ላይ ስለሆንኩኝ ነው። ሶ 4 አወር ላይ ባደረገው ደግሞ ሌላ ተጨማሪ ሰጠና ማለት። ስለዚህ ምን ሌላ እናያለን። እንደምትመለከቱት እዚህ ጋር ሆሪዞንታል ላይን አስመረን ምንድነው ማርኬቱ እያደረገ ያለው አይደል? እዚህ ጋር ለምሳሌ ምን አለ ሪጀክሽን ኤሪያዎች ናቸው። ተደጋጋሚ ማርኬቱ እየመጣ የሚመለስበት ኤሪያ ነው አይደል? እንደ ዲማንድና እንደ ሰፕላይ ወይም ደግሞ እንደ ሰፖርትና ሬዚስታንስ እየሆነ ሲያገለግለን የነበረ ኤሪያ ነው ምን የተደረገው ብሬክ የተደረገው ማለት ነው። ስለዚህ ሁልጊዜም ምንድላችሁ ፈልጌ ነው ሲምፕል ማድረግ ያስፈልጋል። በቃ ማርኬት አንድ አይነት ነገር ነው፣ አንድ አይነት ፓተርን ነው ሊኖረው የሚችለው። የሚያርፈው ከሆነ ሌቭል ሆነ ሌቭል ላይ ነው፣ ከሆነ ሌቭል ሆነ ሌቭል ላይ ነው። እነዛ ሌቭሎች በትክክል ካወቅንና እነዛ ሌቭሎች ደግሞ ስፔሲፊክ የምናቅባቸው ትሬንድ ላይን፣ ሰፖርት፣ ሬዚስታንስ እነሱ ነገሮች በትክክል እንትን ካደረግን በጣም የተሻለ የትሬዲንግ እድሜያችንን ሊያሳጥሩልን የሚችሉ ነገሮች ናቸው ማለት ነው። እና አሁን ለምሳሌ ይሄንን ብንመለከት ምንድነው ያደረገው? እዚህ ጋር 3 ጊዜ ተነካ፣ ከዛ በአራተኛው ብሬክ ተደረገ፣ መቶ ሪቴስት አደረገው፣ ድሮፕ አረገ። ሁልጊዜም ትሬንድ ላይን ስናሰምር ከ3 እና ከ4 ጊዜ በላይ ከተነካ ያ ትሬንድ ላይን እየመጣ ታብ እያደረገ የሚመለስ ከሆነ ምናልባት በአራተኛ በአምስተኛ ምን ይደረጋል? ብሬክ ተደርጎ የሚሄድ ብሬክ ተደርጎ የሚሄድ ብቻ አይደለም፣ ብሬክ አድርጎ እንደገና ሪቴስት የማድረግ እድልም ከፍ ይላል። ከዚህ በፊት ስለ ብሬክ አውት እና ሪቴስት የሰራሁትን ቪዲዮ ማየት ትችላላችሁ ማለት ነው፣ እዛ ላይ የበለጠ ስለዚህ በደንብ ያጠናክርላቸዋል። ስለዚህ ያው ለምሳሌ ብሬክ እንዳደረገ መቶ ሪቴስት ሲያደርግ ጠብቀን ምን እናደርጋለን? ወደ ሴል እናያለን ወይም ሾርት አክቲቬት እናደርጋለን። ይሄን ስናደርግ ከኋላ ዝም ብለን ብናየው ደግሞ ምንድነው የሚያሳየን ነገር? ማርኬቱ ኦልሞስት ምን ሌቭል ላይ ደርሶልናል አይደለ? ሰፕላይ ኤሪያ ላይ ወይም ደግሞ ሬዚስታንስ ኤሪያ ላይ ደርሷል አይደል? ስለዚህ ሬዚስታንስ ወይም ሰፕላይ ኤሪያ ላይ የደረሰ ማርኬት ምንድነው የምናስበው? ወደ ሴል ማለት ነው። ሶ በእንደዚህ አይነት መንገድ ትሬንድ ላይ ቀለል ባለ መንገድ እንድታዩትና እንድትረዱት ፈልጋለሁ። ቪዲዮውን እስከ መጨረሻው ድረስ ደግሞ ካያችሁት ከወደዳችሁት ላይክ፣ ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። በቀጣይ እስከምንገናኝ